ሰላም ጤና ይስጥልኝ ውድ አድማጮቻችን እንደምን አላችሁ? እንግዲህ በዛሬው ዕለት በጣም አሳዛኝ የሆነ ዜናን ይዘንላችሁ መተናል። በተደጋጋሚ ክቡር ዶክተር አርቲስት አሊ ቢራ ሞተ እየተባለ በሶሻል ሚዲያ ላይ የሐሰት ዘገባዎች መዘገባቸው የሚታወስ ነው። አሁን ላይ ግን አባታችን በትክክልም ከዚህ ዓለም በሞት መለየታቸውን እንዲሁም ደግሞ መሞታቸውን እየሰማን እንገኛለን። እንግዲህ ክቡር ዶክተር አርቲስት አሊ ቢራ ከዚህ ዓለም በሞት ተለይቶናል ማለት ነው። ባለፉት 60 ዓመታት በኦሮምኛ የሙዚቃ ስራዎች ውስጥ ከፍተኛ ስምና ዝና ያተረፈው ተወዳጁ ድምጻዊ የክብር ዶክተር አርቲስት አሊ ቢራ ከዚህ ዓለም በሞት ተለይቷል። አሊ ቢራ ከዚህ ቀደም የልብና የስኳር በሽታዎች ታማሚ መሆኑ መገለጹ የሚታወስ ሲሆን በአዲስ አበባና አዳማ ከተሞች በሚገኙ ሆስፒታሎች የውስጥ ደዌ ሕክምና ተከታትሏል። በቅርቡ ባጋጠመው የጤና እክል ምክንያት በአዳማ ጄነራል ሆስፒታል የሕክምና ክትትል ሲደረግለት የቆየ ሲሆን በዛሬው ዕለት ግን እንደዚሁ ህይወቱ ማለፉን ታውቋል ማለት ነው። በግንቦት ወር 1940 በድሬዳዋ የተወለደው አሊ ቢራ በ50 ዓመት የሙዚቃ ህይወቱ ከ260 በላይ ሙዚቃዎችን የተጫወተ ሲሆን ከ30 በላይ ሽልማቶችን እንደዚሁ ተቀብሏል። ከድሬዳዋና ከጅማ ዩኒቨርሲቲዎች የክብር ዶክተሬት የተቀበለው አሊ ቢራ ለዓመታት ባስደመጣቸው ነፃነትና ፍቅርን በሚሰብኩ ሙዚቃዎቹ በብዙሃን ዘንድ ተወዳጅ መሆኑ ይታወቃል። በ1954 የተመሰረተውን የመጀመሪያውን የኦሮምኛ ቋንቋ የኪነት ቡድን አፍረን ቀሎን በመቀላቀል የሙዚቃ ስራውን አሃዱ ብሎ የጀመረው ድምጻዊ አሊ ከኦሮምኛ በተጨማሪ በሶማሊኛ፣ በአፋርኛ፣ በአማርኛ፣ በሱዳን ቋንቋዎች በጣም ብዙ ሙዚቃዎችን ለኪነ ጥበቡ ዘርፍ አውሏል ማለት ነው። ታዲያ በቅርቡም በተወለደበት የድሬዳዋ ከተማ በስሙ የተሰየሙ መንገዶች እንዳሉ እንደዚሁ ይታወቃል። እንቁጣጣሽ ሚዲያችን እንደዚሁ ለክቡር ዶክተር አርቲስት አሊ ቢራ ቤተሰቦች፣ ለወዳጅ አድናቂዎቹ በሙሉ ልባዊ መጽናናትን እንመኛለን። እንግዲህ ውድ አድማጭ ተመልካቾቻችን ስለምትከታተሉን ስለምታደምጡን ከልብ አመሰገንን። በቀጣይ ቪዲዮአችን እስከምንገናኝ በያላችሁበት ሰላምና ጤና ይብዛላችሁ እያልን እኛ ከወዲሁ እንሰናበታችኋለን። ሰላም ሁኑልን።